ሁለተኛው ተክሊል የሚደረግላቸው ለምንድነው? ሽልማት ብቻ ሳይሆን ለድንግልናቸው ምልክት ብቻ ሳይሆን መከራም ጭምር ነው። ጋብቻ እንዳለው ለክርስቶስና ለቤተ ክርስቲያን ተምሳሌት ነው። ክርስቲያኖች ክርስቶስ ለቤተ ክርስቲያን ሲል በዛ መስቀል ላይ ስጋውንና ደሙን በሚያፈስና በሚቆርስበት ጊዜ ላይ አብሮ የሾህ አክሊል ጭኖላት ነበር። ለሷ ብሎ መከራ ተቀብሎ ነበር። ክርስቶስ ያደረገው የሾህ አክሊል ባለትዳሮች ለመጋባት ቤተ ክርስቲያን ሲመጡ የሚጫንላቸው የአክሊል ምሳሌ ትዳር ዋጋ እንደሚያስከፍል እንዲያውቁት። ትዳር ዋጋ ያስከፍላል። ጋብቻ ዋጋ ያስከፍላል። እንዲሁ ዝም ብሎ ስለተጋቡ ብቻ የሚኖርበት አይደለም። ለዛ ነው ትዳር ሕይወትን የሚሰጥ መስቀል ነው ያልነው በመግቢያችን ድረስ። ሕይወትን ይሰጣል። አዎ እግዚአብሔር በዛ ውስጥ ድህነትን እንዲሰጥ ምክንያት ሆኖበታል። አዎ ልክ ነው። ግን ሕይወትን መስጠት ብቻ ሳይሆን ትዳር መስቀልም ጭምር ነው። የሚሸከሙት ስለሚሸከሙት መስቀል ምልክት እንዲሆን መከራ እንዳለባቸው የሰማዕትነትንም ጥግ እንደሚመለከቱት ለማሳየት ሲሉ አክሊል ያደርግላቸዋል ለቤተ ክርስቲያናችን አባቶች። ቤተ ክርስቲያን በእንደዚህ አይነት መልኩ ነው የምትሞሽረው። አብዛኞቻችን ግን እቺ ከላይ የምትናረጋትን አክሊልን የድንግልና ምልክት ብቻ አድርገን እንወስዷለን። አይደለም። እንዲህ ነው የምናደርግበት ምክንያት